ከወሊድ በኋላ በትዳር ህይወትሽ ውስጥ ያጋጠሙሽ ለውጦች ግራ ገብተውሻል? በትዳር አጋርሽና በአንቺ መካከል ያለው የአልጋ ላይ ጨዋታውስ እንደ ቀድሞ አልሆን ብሎሻል? ብዙ እናቶች በግልጽ ለመናገር የሚፈሩት ግን ደግሞ የብዙዎቻችን ትዳር እየተፈተነበት ያለውን ሚስጥር ዛሬ በዝርዝር እናያለን። እውነተኛ ማራኪ ሴት ለመሆንና ትዳርሽን ወደ ነበረበት የፍቅር ጉዞ መመለስ የምትፈልጊ ከሆንሽ ይህ ቪዲዮ ላንቺ ነው። ሰላም ውድ የማራኪ ሴት የዩቲዩብ ቻናል ተከታታዮች እንደምን ቆያችሁ? ዛሬ ብዙ እናቶች በግልጽ ለማወያየት የሚከብዳቸውን ግን ደግሞ በትዳር ውስጥ ትልቅ ጫና የሚፈጥር ጉዳይ እናነሳለን። እሱም ከወሊድ በኋላ ከትዳር አጋር ጋር የሚኖር የወሲብ ግንኙነት መቀዝቀዝ ወይም መቸገር ነው። ከትዳር አጋር ጋር የሚኖር የወሲብ ግንኙነት መቀዝቀዝ የአንቺ ችግር ብቻ አይደለም። ብዙ እናቶች የሚያልፉበት ተፈጥሯዊ ሂደት ነው። በትዳር ውስጥ የወሲብ ግንኙነት እንደ ሙጫ ወይም ግሉ ነው። ሁለት ሰዎችን በአካል ብቻ ሳይሆን በስሜትም የሚያስተሳስር ትልቅ ኃይል አለው። ጤናማ ትዳር ውስጥ ወሲብ ምን አይነት ቦታ አለው ያልን እንደሆነ ብዙ ጥናቶች እንደሚሉት ወሲባዊ ግንኙነት ከስጋዊ እርካታ በላይ ነው። ግንኙነት በምታደርጉበት ወቅት ጊዜ ሰውነታችሁ የፍቅር ሆርሞን የሚባለውን ኦክሲቶሲን ያመነጫል። ይህ ሆርሞን በጥንዶች መካከል ያለውን መተማመንና መቀራረብ ይጨምራል። ጤናማ የወሲብ ህይወት ያላቸው ጥንዶች የጭንቀት ወይም የስትረስ መጠናቸው ዝቅተኛ ነው። ይህ ደግሞ በቤት ውስጥ ሰላም እንዲሰፍን ያደርጋል። ብዙዎች ደስተኛ ለመሆን በሳምንት ስንት ጊዜ መሆን አለበት ብለው ይጠይቃሉ። ሳይንሳዊ ጥናቶች እንደሚሉት ከሆነ በሳምንት አንድ ጊዜ ግንኙነት የሚያደርጉ ጥንዶች ካላደረጉት ወይም በጣም አልፎ አልፎ ከሚያደርጉት ይልቅ ደስተኛ ናቸው። በእርግጥ ቁጥሩ ወሳኝ አይደለም። ዋናው ነጥብ ግን ቁጥሩ ሳይሆን ጥራቱና የሁለታችሁ መግባባት ነው። ለአንዳንዱ ጥንድ በሳምንት 3 ጊዜ የሚበቃው ሊሆን ይችላል። ለሌላው ደግሞ በሁለት ሳምንት አንድ ጊዜ ሊበቃው ይችላል። ዋናው ነገር ሁለታችሁም በግንኙነታችሁ ደስተኛ መሆናችሁ ነው። በጤናማ ትዳር ውስጥ ወሲብ 3 ባህሪያት አሉት። አንደኛ ፍላጎትን ማክበር ነው። አንደኛው ወገን በማይፈልግበት ጊዜ ሌላኛው ተረድቶ በሰላም ማሳለፍ መቻል ነው። ሌላኛው ወገን በሚፈልግበት ወቅትም እንዲሁ ስሜትን አጣጥሞ ማሳለፍ መቻል ነው። ሁለተኛው ግልጽነት ነው። ስለሚሰማችሁ ደስታም ሆነ ችግር በግልጽ ከትዳር አጋራችሁ ጋር መነጋገር መቻል አለባችሁ። ሶስተኛው ከመኝታ ቤት ውጭ ያለው መቀራረብ ነው። ወሲብ የሚጀምረው ከመኝታ ቤት በፊት ነው። ቀኑን ሙሉ የምታሳዩት ደግነት፣ መሳሳምና መተቃቀፍ ለጥሩ ግንኙነት መሰረት ናቸው። እንግዲህ በትዳር ውስጥ የወሲብ ግንኙነት ይህን ያህል ትልቅ ቦታ ካለው ለምንድነው ከወሊድ በኋላ ነገሮች የሚቀየሩት? ብዙዎቻችን ደስተኛ ትዳር እንዲኖረን እንመኛለን። ነገር ግን ከወሊድ በኋላ የሚመጡት ተፈጥሯዊ ለውጦች ሳናውቀው ከትዳር አጋራችን ጋር እንድንራራቅ ያደርጉናል። ብዙ እናቶች ለምን ግንኙነት ማድረግ እንደሚከብዳቸውና ለምን ፍራቻ እንደሚሰማቸው አናውቅም ይላሉ። ዛሬ ለዚህ መንስኤ የሆኑትን ነጥቦች እንዘረዝራለን። ሴቶች በተለይም እናቶች ስለ ወሲብ አሉታዊ አስተሳሰብ እንዲኖራቸው ከሚያደርጉ ምክንያቶች ውስጥ አንዱ የህመም ፍራቻ ነው፣ ወይም fear of pain እንለዋለን። ከወሊድ በኋላ የሚኖር ቁስለት ወይም ስፌት ግንኙነት ባደርግ መልሶ ይቆስልብኛል የሚል ስጋትን ይፈጥርባቸዋል። ይህ ፍርሃት በራሱ ሴቷ ስሜት ውስጥ እንዳትገባ እንቅፋት ይሆናል። ሁለተኛው ነጥብ የሰውነት አለመቀበል ነው፣ ወይም ቦዲ ኢሜጅ ኢሹስ እንለዋለን። 9 ወር ሙሉ ህፃን የተሸከመ ሰውነት በአንድ ጀንበር ወደ ድሮ አይመለስም። የሆድ ጡንቻዎች መላላት፣ የቆዳ መለጠጥና የክብደት መጨመር ተፈጥሯዊ ናቸው። ብዙ እናቶች በዚህ ምክንያት ባለቤቴ አሁንም ይወደኛል ብለው ይሰጋሉ። ብዙውን ጊዜ እናቶች ከወሊድ በኋላ በሰውነታቸው ለውጥ ምክንያት በራስ የመተማመን ስሜታቸው ሊቀንስ ይችላል። የሆድ መለጠጥ፣ የክብደት መጨመር ወይም የጡት ቅርጽ መለወጥ ሴቷ ለባሌ ማራኪ አይደለሁም ብላ እንድታስብ ያደርጋታል። ይህ ደግሞ በራስ የመተማመን ስሜቷን የሚቀንሰው ሌላኛው ሐሳብ ነው። በዚህም ሳቢያ ግንኙነቱን እንድትሸሽ ያደርጋታል። ነገር ግን ያስታውሱ፣ ይህ ሰውነቱ ተአምር የሰራ ህይወትን የፈጠረ ሰውነት ነው። ውበትሽ በቅርጽሽ ሳይሆን በማንነትሽ ውስጥ ነው። ለራስሽ ጊዜ ስጪ፣ ሰውነትሽ እንዲያገግም ፍቀጅለት። ሶስተኛው የድካም ክምችት ነው። ይህ ድካም ዝም ብሎ ስራ ከመብዛት ብቻ የሚመጣ አይደለም። ሰውነትሽ ከወሊድ ቁስለት ለማገገም
ከፍተኛ ኃይል ይፈልጋል። በዚያ ላይ ደግሞ የሌሊት እንቅልፍ ማጣትና የደም ማነስ ወይም አኒሚያ ካለ ድካሙን ያበረተዋል። አእምሯችን ሁሌም ለልጃችን ድምፅ ንቁ ስለሚሆን ተኝተንም እንኳን አእምሯችን አያርፍም። አንዲት እናት ቀኑን ሙሉ በቤት ስራና በህፃን ልጅ እንክብካቤ ደክሟት ምሽት ላይ የምታስበው ስለ እንቅልፍ እንጂ ስለ ግንኙነት አይደለም። ልጅን የመንከባከብ ድካምና እንቅልፍ ማጣት ለፍቅር ግንኙነት ጉልበት ያሳጣል። በዚህ ወቅት ግንኙነት እንደ ስራ ወይም እንደ ግዴታ ሲታይ አሉታዊ ስሜትን ይፈጥራል። ለዚህም ነው ድካሙ ከባድ የሚሆነው። ስለዚህ ደክሞኛል ብሎ እርዳታ መጠየቅ የጥንካሬ ምልክት እንጂ ድክመት አይደለም። አራተኛው የሆርሞን መዛባት ነው ወይም ሆርሞናል ሺፍት እንለዋለን። ከወሊድ በኋላ በሰውነታችን ውስጥ የሆርሞን ውጥንቅጥ ይፈጠራል። በእርግዝና ወቅት በጣም ከፍ ብለው የነበሩት የኤስትሮጅንና የፕሮጀስትሮን ሆርሞኖች በ24 ሰዓት ውስጥ በከፍተኛ ሁኔታ ይወርዳሉ። ይህ ድንገተኛ መውረድ ልክ እንደ ደመና ስሜታችንን ያዘበራርቀዋል። በተጨማሪም ወተት እንዲመረት የሚያደርገው የፕላክቲን ሆርሞን መጨመር የወሲብ ፍላጎታችን እንዲቀንስና የብልት ድርቀት እንዲከሰት ያደርጋል። ከወሊድ በኋላ የኤስትሮጅን ሆርሞን ይቀንሳል። በተለይ ጡት የምታጠቢ ከሆነ የኤስትሮጅን ሆርሞን መጠን ስለሚቀንስ የፍላጎት መቀነስና የግንኙነት ወቅት ላይ ህመም ሊኖር ይችላል። የኤስትሮጅን ሆርሞን መጠን ሲቀንስ ብልት እንዲደርቅ ያደርጋል። ይህ ድርቀት በግንኙነት ወቅት ህመም ስለሚፈጥር ሴቷ ግንኙነቱን እንድትጠላ ያደርጋታል። ይህ ማለት አንቺ ፍቅር ስለጠፋሽ ሳይሆን ሰውነትሽ ለልጅሽ ቅድሚያ እየሰጠ ስለሆነ ነው። አምስተኛ የስነ ልቦና ጫና ነው። በዚህ ወቅት ትኩረቷን የሚሻማ ወይም የሚሻ ጉዳይ አለ። ህፃኑ በማንኛውም ሰዓት ሊነቃ ወይም ሊያለቅስ ይችላል የሚለው ስጋት እናትየው ትኩረቷን ግንኙነቱ ላይ እንዳታደርግና እንዳትዝናና ይዳርጋታል። በዚህም ሳቢያ ደስታ ከሌለው የፍቅር ግንኙነት ይልቅ ሀሳቧን ሰብስባ ልጇን ለመንከባከብ ጊዜ ትመርጣለች። ስድስተኛ የመነካካት መጥገብ ነው ወይም ተሽዳውት እንለዋለን። እናቶች ቀኑ ሙሉ ህፃን አቅፈው ጡት አጥብተውና አጨብተው ስለሚውሉ ማታ ላይ ማንም ሰው እንዲነካቸው የማይፈልጉበት ስሜት ውስጥ ሊገቡ ይችላሉ። እነዚህ ከላይ የዘረዘርናቸው ሀሳቦች ከብዙ በጥቂቱ የችግር መፍትሄ ለመፈለግ መነሻ እንዲሆኑን ያነሳናቸው ነጥቦች ናቸው። አሁን መፍትሄዎችንና የቤት ውስጥ እርምጃዎችን እንመልከት። አንደኛ ግልጽ ውይይት ነው ወይም ኦፕን ኮሚኒኬሽን። መፍትሄው የሚጀምረው ከመኝታ ቤት ሳይሆን ከሳሎን ነው። ከባልሽ ጋር በግልጽ ተነጋገሪ። አሁን ላለብኝ ድካምና የሰውነት ለውጥ የአንተ ድጋፍና ትዕግስት ያስፈልገኛል በይው። ፍላጎትሽ የቀነሰው እሱን ስለጠላሽ ሳይሆን ሰውነትሽ በማገገም ላይ ስለሆነ መሆኑንም ሊረዳ ይገባል። ይህ ግልጽ ውይይታችሁም በሁለታችሁ መካከል ያለውን ጫና ይቀንሳል። ስለሚሰማሽ ህመም ወይም ደግሞ ድካም ለባልሽ በግልጽ ንገሪው። እሱ ችግሩ አንቺ ጋር ሳይሆን ከተፈጥሯዊ ለውጥ ጋር መሆኑን መረዳት እንዲችል ይረዳዋል። ሁለተኛ ትዕግስት ነው። ሰውነትሽ በእርግዝናና በወሊድ ውስጥ ያለፈው ለ9 ወራት ነው። ስለዚህም ወደ ነበረበት ለመመለስም ጊዜ ይፈልጋል። በራስሽ ላይ አጨክኝ። ዛሬ ፍላጎት ባይኖርሽም ነገ የተሻለ እንደሚሆን እመኚ። ትዳር የረጅም ጉዞ ውጤት እንጂ የአንድ ቀን ውድድር አይደለም። ሰውነትሽ እስኪያገግም ጊዜ ስጪው። የግድ ወሲብ ብቻ ሳይሆን መተቃቀፍና መሳሳምን መቀራረቡ እንዳይጠፋ ይረዳሉ። ሶስተኛ በቤት ውስጥ የምታደርጊው ዝግጅት ነው ወይም ሰልፍ ኬር አት ሆም እንለዋለን። አንደኛ የዳሌ ጡንቻ ልምምድ ነው። የዳሌ ጡንቻዎችን የሚያጠነክረውን የኬግል ስፖርት በቤትሽ ውስጥ በምታደርጊው እንቅስቃሴ መሃል መለማመድ ትችያለሽ። ይህ በግንኙነት ወቅት የሚኖርሽን ስሜት ለማሻሻል ይረዳሻል። 2 ራስን ማድነቅ። በቀን 1 ጊዜ እንኳን ለራስሽ ጊዜ ስጪ። ገላሽን በሞቀ ውሃ በመታጠብ የሚመችሽን ልብስ መልበስ እንዲሁም ራስሽን መንከባከብና በራስ የመተማመን ስሜትሽን ለመጨመር መጣር አለብሽ። ሶስተኛ ቅባትን መጠቀም ነው ወይም ሉብሪካንት እንለዋለን። ከወሊድ በኋላ በሚከሰት የሆርሞን ለውጥ ምክንያት የሚመጣን ድርቀትና ህመም ለመቀነስ በፋርማሲ የሚገኙ የውሃ ውጤት የሆኑ ቅባቶችን ወይም ወተር ቤዝድ ሉብሪካንትን መጠቀም
ትልቅ መፍትሄ ነው። ሳይንሳዊና የህክምና እገዛ መጠቀምሽንም እንዳትረሺ። ህመሙ ከቀጠለ ወይም ስሜትሽ በጣም ከተረበሸ ወደ ሐኪም ለመሄድ አትፍሪ። ከፍተኛ ህመም ካለ ሉብሪካንቶችን መጠቀም ወይም ሐኪምን ማማከር በጣም ተገቢ ነው። በዚህም ወቅት የቫይታሚን ምርመራና የስነ ልቦና ህክምናን ማግኘት እጅጉን ያግዝሻል። አንዳንዴ ከፍተኛ ድካም የሚመጣው ከደም ማነስ ወይም ከቪታሚን እጥረት ሊሆን ስለሚችል ምርመራ ማድረግሽ ይህን እንድታውቂ ያግዝሻል። የጭንቀት ስሜት ካለብሽ የባለሙያ ምክር ማግኘት ትዳርሽንና ጤናሽን ለመታደግ እጅጉን ይረዳሻል። እናንት ውድ ማራኪ ሴቶችና እናቶች ማስታወስ ያለባችሁ ትልቁ ቁም ነገር ቢኖር እናንተ ጤናማና ደስተኛ ስትሆኑ ነው ቤታችሁም ደስተኛ የሚሆነው። ለራስሽ ጊዜ ስጪ፣ ከባልሽ ጋርም ተወያይ፣ ደግሞ በትዕግስት ጠብቂ። ለደስተኛ ትዳር የሚከተሉትን ነጥቦች እንደ መድኃኒት ተጠቀሙባቸው። 1. በስራና በልጆች መሃል ለሁለታችሁ ብቻ የሚሆን ጊዜ በመመደብ ለጥንዶች ብቻ የሚሆን ጊዜ ብላችሁ ሰየማችሁ ቀናችሁን ብሩህ አድርጉ። ሁሌም አዳዲስ ነገሮችን ሞክሩ። ግንኙነታችሁ እንዳይሰለች አዳዲስ ሀሳቦችንና የፍቅር መግለጫዎችን ተጠቀሙ። ንጽህናና ውበት ወሳኝ ናቸው። ለባልሽ ሁሌም ማራኪ ሆነሽ ለመታየት መሞከር ለግንኙነቱ አዲስ ጉልበት ይሰጣል። ትዳር በየቀኑ የሚታደስ ስጦታ ነው። ወሲባዊ ግንኙነት ደግሞ የዚህ ስጦታ ማጣፈጫ ቅመም ነው። ዋናው ነገር ፍቅር፣ መከባበርና መግባባት መሆኑን አትርሱ። አባቶች በዚህ ወቅት የትዳር አጋራችሁን ድካም በመጋራት በቤት ውስጥ ስራ በማገዝ እና ስሜቷን በመረዳት ትልቅ ድጋፍ ልታደርጉላት ይገባል። ፍቅር በስሜት ብቻ ሳይሆን በመረዳዳትም ይገለጻል። እናቶች ሆይ ይህ ጊዜ ያልፋል። ዋናው ነገር ትዕግስትና መግባባት ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። እናንተስ በዚህ ዙሪያ ምን አይነት ተሞክሮ አላችሁ? ኮሜንት ላይ አጋሩን፣ እንማማርበት። በቀጣይ በአዲስ ሀሳብ እስከምንገናኝ ቸር ቆዩን።